عايز مش انت فاين ورقي يا للكو انا ورقي ماني متى اللي فينيكس سلك ሊገለኝ ለፊኒክስ ነው ተቃላችሁ ሊገለኝ እኔ ብዛኔ ባይዘ አይኑን ሰላም ሰላም ውድ የናንዮ ኢንተርቴይንመንት ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ። ወንድማችሁ ናንዮ አዳዲስ ቪዲዮ ብቅ ብዬላችኋለሁ። እስኪ አብረን ፈታ ዘና እንደምንል ተስፋ አደርጋለሁ። ያሉ አዳዲስ ርዕስ ያሉት በእነሱ እንወያያለን። እንኳን ደስ አለሽ እውነት ማይ እቺ ልጇን እንትን ብላ ይኸው ፈረንጅ ምንድን ነው? አይ እናቶች እንኳን እግዚአብሔር ረዳሽ ይበላት። እግዚአብሔር አምላካችን የሰማይ የምድር ንጉስ እንኳን ረዳሽ፣ እንኳን ሊሰጠሽ። አሜን አሜን። ቆይ ሌላም ፎቶ አለ እንዴ? ቆይ እስቲ በሌላም ጫት አያችሁት? ግን እናቶች ማስመሰል በደንብ ነው የሚችሉበት። አዎ እውነት ነው እናቴ ልጅ ነው እግዚአብሔር ነው የሚሰጠው። ከራይ ስንት ፍራንክ ታረክ ታውቃላችሁ ልጅ እናቶች ነገሮችን በቀለል አድርገው ማሳለፍና መጥፎ እንደሆነ ያውቃሉ፣ ግን ለሰው አስቀያሚ ምላስ ላለማውጣት ትልቅ ሰዎች አንድ ጊዜ ምላስ አይታሽም ይባላል። አንድ ጊዜ ካፌ ወጣ መጥፎ ቃል ዘላለም ስለሚጻፍ እቺም እናታችን ያደረገችው እንደዛ ነው። ምን ታድርግ? በርግጥ ግን ልጁ ያስቃል። እንደዚህ አይነት ልጅ ታውቃለህ፣ ግን ጦር የሚባል ነገር አለ። እሱን ላለማድረግ ብላ ነው እንደዚህ መስዋዕትነት የከፈለች የነበረችው። ያሳዝነው ምን ጊዜ ላይ ደረሰ? ወይ አባዬ ለቁሶ ነው ወይ አልማዝዬ አይ ምሽን ጠፋኝ ወርቅዬ ልል እኮ ነው ወርቅዬ ኧረ ማዘሬ ወርቅዬ ዋሶስት አይ ቡርርዬ ምን አለማዬ ምን ተባይ ምን ነው አስለቅሰን ወይ ተወን የምራሩ አስለቅሳት ወይ ነገር እኮ ሲጀመር ወንድ ነው የምን ወርቁ ወንድ አለምዬ ዘጠኝ ዓለም ሳትበላ ሳትጠተወኝ እንዳትይዙ ምንድን ነው የሚያወሩት? ወንድ ህፃን ነው ሲጀመር አያዳምጡን እንጂ ሞትርስ ህፃን ነው ግን ሳላዝለው ሳላጠፋ ወይኔ ልጄ እንዳትይዘኝ ዓለም ብላሽ ዓለም ጎደል ማዘር ይረጋጉ፣ ችግር ይረጋጉ። በቃ ልብስ ለብሰ ነበር ሲማር አይ ልጄ ግን አባቴ ይሄ ሁሉ አልቅሰን ዘፍነን እንትን ይኖራል። ይሄ ሽምብራው አተር መሳይ ወይ እንግዳ ተርፈው እንትን ይኖራል። ልመና ሆኖ ነው። አዎ ለጉሮሬ አይደብሮትም እንዴ? በሐዘን የሚቀልዱት እርሶ ውስጥ ስለነባኩ ነው። ሩፍስቶ ምን ታርግ አሁን እንደዚህ አይነት ሰው ምን ትለዋለህ? የምራኑ በቃ ጣልቃ ለመግባት ነበር የሞከረችው፣ ግን እሱም አላስበላላት። አንዳንድ ጊዜ ነቅተን መተው ያለብን ነገሮች አሉ። ነቅቶ ቢተዋት ይሄን ያህል ልፋት አትሄድም ነበረ፣ ግን እሱ አላስበላላት። እሷም ማልቀሷ አቆመችም። ልብስ አለው አለች። በመጨረሻ ልትገዥለት ነው። አይ አይፎን ቢሆን ምን ሊያደርገኝ ነው? ከሳል አተ ብሩክ፣ ኧረ ዋርጉለት
አልተያዘም። ፌት ሰርታ ነው መሰለኝ። ያዛችሁት? ማን ነው ያዛችሁት? ማን ነው? በምን ነው የመታኝ? በምን ነው የመታኝ? ማን የመታ? ለኢንፊኒክስ ስልክ ሊገለኝ ለኢንፊኒክስ ስልክ ገዝቷለሁ ሊገለኝ። አንዱ ላይ እኮ ነው ኪሱ ገብቼ በቦክስ ነው በብረት ነው የመታኝ። ጨብጦ ይቻላል። አንተ አትሳቅ። አይፎን ቢሆን ምን ሊያደርገኝ ነው? ከሳል ይገርናል። አዎ ክሰሶ። አሁን ደግሞ የምናየው ለእህቱ መስዋዕት የከፈለ ጎበዝ ልጅ ባይዘው እንደዚህ አይነት ወንድም የትም አታገኙም። ወደ ስልካው ነው የምር ግን ሴት ይመስላል። ስንት ሰው እንዳየኝ ስንት ሰው አሁን ይሄ ነገር የሚሞቁኝ ወግላ አርጓል። እኔ እንደዚህ ልቀይር ሙዙን ዳቦ አደረግሽበት እኮ። አንዳንዳችሁ ግን እባካችሁ የምትልኩን ዕቃ እያወቃችሁ ምን በያልሽው ነው? እርግጥ ግን አንተም አያሳፍርም። አንተ ቢሉኝ አልወስድም አላመጣም ነበር ወይ? በምር አንተ ጥሩ ሰው ነው፣ ወንድምሽን ተንከባከቢ። እኔ በሆን አላመጣም፣ የምሬን ነው እግዚአብሔርን። እሱ ግን ከምር በጣም ጀግና ሰው ነው። አሁን በእርጉዞት ላይ የመጣ አዲስ ትሬንድ አለ። እሱ ሲያብረን እንመልከትና እዚህ ልይ እኔ እርጉዝ አይደለም በስት ጓደኛ ነኝ። እሺ I'm not pregnant። እኔ እርጉዝ አይደለም የእርጉዟ ጓደኛ ነኝ። እኔ እርጉዝ አይደለም የእርጉዟ ውድ ጓደኛ ነኝ። ጋስ ከየት ነው የመጡት እነዚህ ዝንጥሮዳ? እኔ እርጉዝ አይደለሁም። አሁን ምን ይባላል? አሁን ምንም አይባልም። እኔ በዚህ ላይ ባይዘው የተለየ ሀሳብ መስጠት አልፈልግም። አንድ ቪዲዮ አለ በዚህ ሀሳብ መስጠት የሚፈልግ ሰው እሱን አብረን ተከታትለን ብንመጣ ደስ ይለኛል። ግን ብቻ እኔ እርጉዝ አይደለም ጓደኛ ነኝ። እኔ እርጉዝ አይደለም። እኔ እርጉዝ ነኝ። ባይዘው አይኑን ያወጣም የመረው በጣም ምን ያርገ ምሩ የምራቸው ነው። የምሩና ማርገዝ አንችልም እኛ ምን አርግ ነው የምትሉን? አንዳንድ ጊዜ የምትሰሩት ቪዲዮ ከአይን ውስጥ የማያስገባች ቪዲዮ መሆን አለበት። እናቶች እኔ ከዚህ በፊት በአሁንም ሰዓት ላይ በኔ እድሜ የተወለዱ ልጆች እርግዝናቸውን ደብቀው የሚሄዱ ትውልድ ነበሩ። አሁን ግን አላስፈላጊ የሆነ እይታ ውስጥ የሚያስገባ ድርጊት የሚያደርጉ ብዙ ሰዎች አሉ። እሱ ነገር እንዳቅማችሁ ቢሆን እንደ ጊዜው ልትሆኑ ፈልጋችሁ ይሁን አልገባኝም። የተለየ መልእክት ኑሮት ይሆናል። አርግዣለሁ ይሉኝ ይሁን እኔ አልገባኝም። ብቻ አንዳንድ ነገር የምናደርገው ነገር ከአቅማችንና ከማህበረሰቡ ጋር አብሮ የሚሄድ መሆን አለበት። እኛ ኢትዮጵያውያን ኑሯችን በማህበረሰቡ የተመሰረተ ነው። ከማህበረሰቡ ካፈነገጥን ትመታለህ። እንደ እስራኤል ሚሳኤል ነው የሚጥሉብሽ። እና አንዳንድ ነገሮች ሰከን ብለን ብናደርግ ጥሩ ይመስልነ ሰው አለ። እስኪ እሱን ደግሞ እንስማ። ባይዚህ የሚያስገርሙ ነገር ይላሉ። ሁኔታዎች ይሁን አይሁኑ እኔ ባይገባኝም እስኪ እንከታተል። ፍቅርን ስራ የምትል ቦታና የሷ ማንነት የመጀመሪያው ቤቷ እንደዚህ እናርግ ካለች እቺ ሴት ሚስት ለመሆኑ ወይም ደግሞ ለመውለድ ዝግጁ ነች። አዳም ያሰብ አንተ ሬዲ ካልሆንክ እንደዚህ ብለህ አትጠራና ቤቷ ልደፍሩላ ትችላለች። ስለዚህ ፈትጋለና ሁለተኛው መኪናው ቤት እኔ አልመጣም ከምር ቤት
በአንዳንድ አባቶች እንከታተላትና ሰማይ ልጅ እንከታተላለን። ይሄ ማሽን አንድ ውሸት ቋሽ ይጮሃል። ትላንት ማታ የት ነበርክ? ከጓደኞቼ ጋር እያጠናን ነበር። እየጠጣን ነበር። በጣም አዝኜብሃለሁ። እኔ ባንተ እድሜ እያለሁ እንደዚህ አላደርግም ነበር። ምንድን ነው የሚያስቅህ? አባት አይደለሁ እንዴ? አንቺ ቤቲ የእናትየው ስም ቤቲ ታውቃላችሁ። እኔ ከቤቲዎች ጋር መነቃቃት አልፈልግም። ሀሳብ ካላችሁ ብቻ ኮሜንት ጋር ብቻ ጻፉልኝ። እኔ ማያሳየት እናንተን ማዝናናት ብቻ ነው የምፈልገው። የተለየ ነገር ማድረግ ፈልጌ አይደለም። ግን ቤቲ አይ ተነቃቃ። አሁን የምናወራው ሰሞኑ በጃኒና በአዶናይ ጉዳይ የነበረው ዝግብ አይታችኋል። እኔ በዛ ጉዳይ ላይ ቪዲዮ መስራት ስላልፈለኩ ነበረ ቪዲዮ አልሰራሁም። ምንም ማለት ስላልፈለኩ ነው። በኋላ ለሚቆጨን ነገር ማውራት እኔ ብዙም አልደፍርም እንደዚህ አይነት ወሬ። ግን እስኪ አሁን ጃኒ የተናገረቻቸው አዲስ የተለቀቁ ቪዲዮዎች አሉ። እስኪ አብረን እንያቸው። ውድ ቤተሰቦቼ እንደሚታወቀው ከባድ ሰዓትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩኝ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛለሁ። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በእንደዚህ አይነት ቪዲዮ ትመጣለች ብዬ አላሰብኩም ነበር። በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋል። ታውቃላችሁ ይሄን ያህል እናንተን የማስረዳት እኛን የማስረዳት ግዴታ ያለባት ብዬ አላስብም። ታውቃላችሁ የሆነ ሁሉ ሰው የራሳችን ልክ አለን፣ የራሳችን ስህተት አለን፣ የራሳችን ኑሮ አለን። እሷ የመሰላትን ነገር አድርጋለች። እሷን አለም አታድርጌ ማለት መብት የለንም። እኔ እስካሁን መጀመሪያ አይቼው የነበረው ሁለት ምላስ የምታወሩ ሰዎች አላችሁ። የዛን ሰዓት ብለህ ሁለተኛ ጊዜ በአሁን መብራሪያስ ምን ልትሉ ነው? ምን ልትሉ ነው? ግን እኔ ከሷ ምን ተረዳው መሰላችሁ? ብልጠት ብስለት ያላት ሙሉ ሴት ናት። ታውቃላችሁ መናገር ያለባት ሰዓትና ጊዜ ታውቃለች። ወጣይ እንደዚህ ነው ማለት እንዳልነበረባትም ታውቃለች። አሁንም ይቅርታ መጠየቅ አለባት ብዬ አላስብም ነበረ። ግን ያው ከህዝብ ጋር መጋጨት ምን እንደሚያስከትል እኛም እናንተም እናውቃለን። ግን ይሄ ብስለት የተሞላ ሴት ናት። አይዞሽ በርቺ፣ ከጎንሽ ነን። እኔም ከጎንሽ ነኝ፣ ህዝቡም ከጎንሽ ጋር እንደሚሆን ተስፋ አድርጋለሁ። አይደል አይዟችሁ። እቺ አሁን ቪዲዮ እንግሊዘኛ ሳታውቁ መሀል ላይ የምትጨባብሩብን ባለጌ ለእናንተ ናቸው። ሲያምን ይየት I come baby. I'm coming. Excuse me? Me never. Last time I told you ko I visit my meet brother.
የስጋ ወንድሜ እንደምን ደሞ አንተ ያማል እንዴ ኮምፕሌክስ አለ ወይ ቤቢ አራውንድ what are you doing I'm eating wine አይል አንተ ያማል የማን ባናይት ናንተ የምታርመኝ don't forget baby today is my friend's HBD birthday around baby ደሞ ፀሐይ እንዳይመታሽ አላልከኝ በኮንትራት ይልኩ ነው በኮንትራት ካር ያረሻን ጎኖ አንተ ያማን ምን አባን ብታርመኝ አው ማሪ አው ቤቢ ባንጎ እየመጣሁኝ ነው ያለሁት የመጀመሪያው ጊዜ አንዳንድ ሰዎች በርግጥ የዚህ ቋንቋ ላይ ነው ጣልቃ አይገባም የማያገባችሁ ህይወት ላይ ጣልቃ የምትገቡ ሰዎች ግን ረፉ ግን አንቺም ስሚ ምን ችግር አለበት አቺም ማቺው ከሆነ ሚነግርሽን ብትሰሚ አይ ማለት አይ የምትሉበት ጊዜና ቦታ እየለያችሁ ወደ ቁም ነገር ገባ ይቀጣ እና ብላችሁ ፈልጌ ነው መሰላችሁ አንዳንድ ጊዜ ጣልቃ ማስገባት ያለብን ቦታ ላይ አናቅምኛ እዚህ ላይ ያግዘ ምንም ችግር አልነበረበትም ግን እሷ አልፈቀደችለት ለምን ይመስላችኋል አችልም ከቤስት ጀለስ ጋር ደብል ዴት ስትይዝ የት ይግባ እንደዚህ አይነት ውርደት በዘራቸው አይድረስ የምር መስሎት እኮ መግቢያ ወጥቶ ነበር አይታችሁታል አንዳንድ ጊዜ ወንድ ጋር ለምን ደብል አልጋ ትይዛለህ እንዳትይዝ እህተካሉን እንደምካሉን ጓደኛ ጋር አትያዙ ዘመኑ አያምርም አላወራም አንድ ፍሪክ ቪዲዮ አብረኒ አህለን ወሳህለን አለን ምን ማለት ነው ቱጃሩ ላይ ጣልሽ ምቾት ላይ አንገላታሽ እንደማለት ነው አረብኛ ላይ እንበዛም ነሽ አይደል ግን ስራ ምንድነው ስራ እንግዲህ ዱባይ ላይ 5 የነዳጅ ጉርጓድ አለኝ ኤክስፖርት ነው ማለት ነው እነሱን ኤክስፖርት እያረው አንድ ጊዜ ይቅርታ ሄሎ ምን ማለት ነው 3 ኪሎ ቴምር ወሰደ ማለት የ1 ኪሎ ነው የከፈለው ያልነገርኩህ እንዴ ማንካ እንኳን አትጠቀም በእጅ ቆንጥረህ ስጠው አላልኩም አረ በእናትህ እንደው እየነገርኩ ከ1 ኪሎ ላይ 3 ብር ነች ትርፍ እያወቅህ ታስበላኛለህ አረ ተው ይሄ በእናትህ ነው እኔ ምን አልክ ቴምር ቻቻው ነው ሲሰክሰኝ ነበረው ቴምር ሚሊዮን ሰምተሻል ሌላው ግን ባርቆብሽ ነው እኔ እኮ የምን ቴምር ነው ቴምር ፕሮፐርቲስ በአድዋ መታሰቢያ ሙዚየም የስጦታ ኤክስፖ አዘጋጅቷል 2 በር በአንድ ቁልፍ በሚል መርህ ግንባታ ሲጀመር አምኖ ቤት ለገዙ ባለድለኞች 4 ሚሊዮን ብር የሚያወጣ ቢዋይዲ መኪና ለ2 ሰዎች ሊሸለም ነው ከዛም ባለፈ 4 ሚሊዮን ብር የሚያወጣ የፊኒሺንግ ስራ ለ4 ሰዎች ጀባ ይላል ስለሱ ነበር ሳወራኝ ነበር 3 ብር ነው ትርፌ ብናም ስትል የሰማሁት መስሎኝ ሶስት ብራአነ ትርፋ ነው ያልኩት የኔ ሸበላ ጠንበለል አይናማ ሎጋ ሳወጋ ሽንጋ እንደማለት ነው አለ ኤምባሲስ ሸጣት አሁን ሰምተሻውን እረዳ አሁን በቆምሽ እኔ ሲመስለኝ ባለቤትሽ አንቺ ሴት ይዞ ሚንታሽ ብታገኙ ለራሱ ያስጠናት ነው ቢልሽ ታምኛለሽ አላልኩም ጉድ ሞርኒንግ ክላስ ሲሻናቷ መጣው ደግሞ እዚያ ሲደም ክፍል እሺ ዛሬ ምን ማረው ስለ ወንዶች የዘር ፈሳሽ ነው የወንዶች የዘር ፈሳሽ በውስጡ ከፍተኛ የሆነ ስኳር አለ አረ ቲቸር ውሸት ነው ማለት አረ ቲቸር ምንም እኮ አይደለም አረ እዚህ ክፍል ግን ምን አይነት ባባው ተማሪ ሊሰበሰበው ወይ ደግሞ ትናንትና ሚሰናይ ዘመን ብላችሁ ነው እንደተስተባብሬ ነበር ቲቸር ይሄ ነው ሚሰናይ ጣላትና አቤት ስትላ አቅፌሽ ልሙት እዚህ ክፍል እኮ ሴሰኛ ብቻ ነው እንደተሰበሰበው አረ ቲቸር ሱሰኛም አለ ዝጋተ የነቅሎ ሯጅ ልጅ እኔ እኮ እዚህ ትምህርት ምን ልትሰራ እንደመጣ ነው የማይገባኝ አንተ እውቀት ልቀስም ነው ማ አንተ ጭንቅላት እውቀት ይገባል ጭንቅላትን ስማ ባርካጂኒ ሶድና አስኮርኩሙ እናንተ ደግሞ ምር የምትወሩት አስተማሪ ገብቷል እኮ ወይም በቃ እሺ እናንተ አውሩ እስቲ ልስማችሁ አውሩ
ጀመር ጥቁር ቦርሳ ነው ያምር አይደለም። እኔ ግን የሚመቸኝ ቀይ ቦርሳ ቲቸር ምነው ምራጭበት? አይ ምንም አይደለም። እንዴ ቲቸር ጋዝ ነው እንዴ? እነዚህን ካስተማረ የገደለ ጸደቀ። ትክክለኛ መልስ። እነዚህን አስተምረ ሎግ ለማድረግ ሳይሆን ለቦምብ ወታደርም ባይዞ ቁም ነገር ያለው ነው የሚያስፈልገው። አሰበኛ ናት። ሶሪ መፈከሩ ልምድ ነው ግን ምን እናርጋቸው እሺ የወደደው ልጅ መተው አለበት። እኔ አይደለሁም ቪዲዮ ነው እንይ። ደህና ጎረምሳው አዲሷ ፍቅረኛ ያልኩት ሰው እሷ አይደል? ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። ኧረ ከሷም ሳትዋቀርም በቁንጅና ናዚ ይኸውልህ እቺን ለኔ ተውልኝ። አለበለዚያ እዚህ ግቢ ድረሽ እንታል ሜዳ ነው መጠለው ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሼ? ምንድነው ችግር አለ እንዴ? ኧረ የለም ያለ ሁሉ ሰላም የኔ ቆንጆ። ይገርምሻል እኔ ገንዘብን ሳሳድዳት ነው የኖርኩት። ከዛ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል ይሄ ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩ። የምራቸው ነው አንተ ውሸታ? ኧረ አውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከ ዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናትህ አንተን ስትወልድ ነው የሞተችው አልኩትኝ። እኔ በስተት ነው እኔ ሚስትም ኖሮኛ አቅም አግብቼ ማለት ይሄ ልጅ ይገርምሻል ዘበኛችን ጥሎብኝ ሄዶ ምንም አልክ ምንም ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደል? በዚህ በዘመቻች ድህነትን አትመርጭ። እነዚህ ጥርሶች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመጥቀም ሰው እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሄው ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለም። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወሩት እንዴ? በቅርቡ መወንጨፍ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትህ። እሺ ምን ይላል? ምንድነው ያልከው? ጮክብኝ ይላል። ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው? አስ ነው ተቀበል ሂድ እንዳለ ሂድ። ምን ይመስላል? ነይ ማማስ እኔማ እኮ አባባል ወልዶ ቡኩን ነው ወልዶ ባከነበት ነው። ይሄ አባቱ ባከነበት ክህደት። እንደዚህ አይነት ክህደት በዘራቸው አይድረስ። ወይኔ የኔ አባት እኔ አርግዝልህ አሳዝነኝ። ታውቃላችሁ እንደዚህ አይነትም አባት ባይዞ በምርም ዓለም ላይ ሊኖር ይችላል ብዬ አስባለሁ። ግን አለ ባይዞ የግማሽ ፐርሰንቱ ያየነው ነው። እኔ ግን እንደዚህ አይነት አባት አይደለሁም። እሺ ቆንጆ ካለች ግን ምናልባት ተገናኘና አሁኑ ቪዲዮ አንድ ሰው አውርቶ የማያምርባቸው ሰዎች አሉ። እንደዚህ አይነት ሰው ነው የምናየው። ኧረ ሙቀት ገደለን በፈጣሪ። ምን አይነት ሙቀት ነው? አንተ ሙቀት ስላለ በእናትህ ልጆቹ አልመጡም። አንተ ሙቀት ምናምን ይመጣ ሰው አለ ነገር የለም። ማን ነው እንዴ? ኧረ እናንተ ለማንኛውም ጭራሽ ብሎ ሁለት ሴት ማልትቶኝ ይሄዳል። እንደው ምን እንደሚሽ ቀለድ ማድረግ ነው። ምንድነው? ተጫወቱ እንጂ ፔሬድ ላይ ናቸው እንዴ? ምንድነው? ፈጣሪ ሆይ ኧረ አይምሮ አልፎ አልፎ እንኳን አስብልኝ። አልፎ አልፎ እንኳን ምንድነው ሐሞት ያልቆመጠጥ አለ እኮ ቆምጠጥ።
ብብታችሁን በምላጭ ነው የምትላጩት ወይስ በአመድ ነው የምትነጩት? አታውራ ይባልን እንጂ አታውራ። እንደዚህ አይነት ሰው አንዳንድ ጊዜ ባያወራ ይሻላል። ምንድን ነው የሚያደርገው? ወይኔ ባመድ እንዲህ ነጩት ደግሞ ጭራሽ በምላስ እንዴት የሚያወራ ነገር ያጣን። የኔ ቆንጆ የኔ ማር ብትሽ ባመድ ነው የምትላጭው? እስካሁን ለነበረን ቪዲዮዎቹ በሙሉ ለተከታተላችሁኝ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ ምን አለ ቤተሰብ ብትሆኑ ምን አለ ሰብስክራይብ አድርጉ። የደውሏን ምልክት እየነካችሁ ላይክም ኮሜንትም እየጻፋችሁ ይጠቅመኛል እና እስካሁን ለነበረን ቆይታ በጣም አመሰግናለሁ። እኔ አብሬያችሁ የነበርኩት ናንዬ ነኝ። ከካሜራ ጀርባም እኔው ራሴ ነኝ። ከካሜራው በፊት ምን ነኝ? ምስጋና ለራሴ። ጥሩ ቪዲዮ እየሰጣችሁ ነው። ሰብስክራይብ ያደርጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁኝ። እስከ ሳምንት ሰንብት። ተስፋ መስሻ ሰላም። ሰብስክራይብ ያደርጋችሁ